አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንግዲህ እስኪ ዛሬ ደጃጅ ፎረን እንስራና እዚህ ጋር ቱም፣ ፍልፍል ባረዝ፣ ቲማቲም፣ ነጭ ሽንኩርት እና ሽንኩርት፣ ቀይ ሽንኩርት አለን። እዚህ ጋር ደግሞ ቡሃራት ቀላቅዬ አስቀምጫለሁ። ዲብስ ሩማን፣ ዘይት ዘይቱን፣ ሶያ ሶስ ያኔ ቡሃራት ሰሂህ ክልሽ ሁሉም ነገር ይገባበታል። እዚህ ጋር እንደሚታየው ደጃጅ አስቀምጫለሁ። ስቀላቅለው አብረን እናያለን። እንግዲህ ተመልከቱ። በነገራችን ላይ ውዶችዬ ይቅርታ እንግዲህ እንቀላቅላለን። አሁን እዚህ ጋር ዶሮ አድርጌያለሁ። እኔ ትንሽ ስለሆነ ነው የምሰራው፣ ለልጄ ብቻ ስለሆነ ማለት ነው። 3 ዶሮ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ይሄው ቀላቅየዋለሁኝ። ሁሉንም አንድ ላይ አድርጌ ሚክስ አድርጌዋለሁ። ቡሃራቱን ብቻ በጥብጬው ከዛ ከላይ ሌሞን ይገባበታል፣ ሁሉም ነገር ማለት ነው። አሁን ይሄው ከላይ ይሄ ሲደረግበት በጣም ሽታው ቆንጆ ነው የሚሆነው። በነገራችን ላይ ስለ ቪዲዮ ይቅርታ፣ በስልኬ ስለሆነ አንድ ስልክ ስለሆነ ስልኬ። አሁን እንቀላቀላለን። እንግዲህ ይታያችኋል ይመስለኛል። ለቪዲዮ ይቅርታ ከእንትን ካልኩኝ ማለት ነው። ይሄ እንደዚህ አድርገን እንቀላቀለዋለን። ሩዛችን ለብቻ ነጭ ሽንኩርት አስተክፍራለሁ፣ ነጭ ሽንኩርት አልኩኝ። ነጭ ሩዛችንን እንቀቅላለን ለብቻ። ከዛ ይሄንን አድርገን እንዴት አባቱ ሽታው እንዴት እንደሚጥም በኋላ ማሻአላህ። ገና ታሁኑ እንደዚህ የሆነ አስባችሁታል እንዴት ሊሆን እንደሚችል? ዋው ነው የሚያሰኘው። ዋው ሽታው ታሁኑ እንዴት ነው ደስ ሲል። እንደዚህ እንቀላቅለና በአለሙኒየም እንሸፍነዋለን ለተወሰነ ደቂቃ እንዲሸት ማለት ውስጡ በጣም ጣዕም እንዲኖረው በደንብ። እሺ እንደዚህ እንሸፍንና ቁጭ እናደርጋለን ለተወሰነ ደቂቃ ወይም ሰዓት ይቀመጣል። እስቲ እንግዲህ አሁን ደግሞ እዩት፣ ግቢ ልናጥብ ነው። አሁን ላይ ግቢ እንጥረግና ቅድም ቤት እያጸዳው ስለነበር አልተመቸኝም። አሁን ላይ ይሄን ቆሻሻ እዚህ ጋር አለ። ልጁ የተናገረ ነበር። እስኪ እነሱን እናጽዳና ይውላችሁ እንግዲህ እስኪ የስደት ህይወት ምን እንደሚመስል እናሳያችሁ። ኧረ ብሩሹ ምራቱ ተበላሽቷል መሰለኝ። እንተይ ወይ ጉድ! አዎ ለነገሩ በጣም ኃይለኛ ፀሐይ ነው፣ እያያችሁት ነው። በጣም ከባድ ፀሐይ። ግን በዚህ ደረጃ አንድ ስልክ ይዤ በአንድ ስልክ ቪዲዮ እየቀረጽ አልችልማ። ግዴታ 2 መሆን አለበት። ቶሎ አልጨርስም፣ ፀሐይ ይጎዳኛል በጣም እንጂ እንደዚህ እየጠረግን ነው።